ያው ብዙ ሰዎችን ለማግኘት የተገደድኩበት ምክንያት ነገሩን ማጣራት ስለፈለኩኝ ነው። ምክንያቱም በዛን ሰዓት እንደዛ እኔ ላይ ስትጮህ የነበረበትን ምክንያት ማወቅ ስለፈለኩ ነውና እውነቱን በማወቁ ይህን እውነት ደግሞ ልክ ኢሳያስ እንዳወቀውም ሌላውም ሰው አብርሃምም እንዲረዳ እፈልጋለሁ። ኢሳያስ ልክ እንደተረዳው አብርሃምም ይህንን ነገር ቪዲዮዎችን አይቶ እንዲረዳ እኛን ለመወንጀል ወር ደግሞ እኛን ወንጀለኛ ለማድረግ አስባችሁ የመጣችሁት ነገር ነው መሰለኝ እንጂ እንደዚህ እውነታ እንዳላችሁ አልገባኝም ነበር። ሰላም ውድና ተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንግዲህ ዛሬ መተናል መሰለኝ ትንሽ 1-3 ቀን ሆነ ቪዲዮ ከለቀቅ። በዚህ 3 ቀን ደግሞ አዳዲስ ነገር የተፈጠሩ ነገራቶች አሉ። በስልክም በአካልም እንዲሁም በኢንቦክስም እያወሩን ይገኛሉ። የተለያየ ነገር እየተወራ ይገኛል። በአሁኑ ሰዓት በርካታ ነገራቶች ከበርካታ ቦታ እየተወራ ይገኛሉ። ያንም ደግሞ ከማውራታችን በፊት ሚሊክ ሰላምታ አቅርብላቸውና እስቲ ሰላም የኛ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ በመሃል ቪዲዮ ከለቀቅንበት ቀን እስካሁን ድረስ ባለው ብዙ የተፈጠሩ ነገሮች አሉ እና ከተፈጠሩት ነገሮች ውስጥም ያሉትን ነገሮች አዲስ ያስረዳችኋል። ያው ለእናንተ ለማቅረብ ነው የመጣ ነው። ጠፍተናል እናውቃለን። በጣም ይቅርታ ይደረግልን። ሰላም ብያለሁ። የቀረውን ነገር አዲስ ያስረዳችሁ። እሺ እና ፋሚሊዎች እንዴት ናቸው? ስራ ሁሉ መልካም ያለን እግዚአብሔር ይመስገን። እና ምናልባት ቪዲዮን አይታችሁ ሊሆን ይችላል። ባለፈው ዕለት ከኔ ቤት ከተለቀቀ በኋላ ማለትም ባለፈው ዕለት በሌላ ሰው ቻናል በሌላ ሰው ቤት መተን ነበር። እኔ እና እሱ ቀርበን ነበር። ስንቀርብም በሰዓቱ በጥሩ ሙድ አልቀረብንም ነበር። ማለት በተፈጠረው ነገር ትንሽ በመበሳጨት የመናደድ እንዴት ለሰው ልጅ ይሄ በዚህን ያክል ክፋትን መራመድ አስፈለገ የሚለው ነገር ብዙ ነገር አስበን ነበር። ስጣገባም ገብተን ነበር ከቻናሉ ባለቤት እንግዲህ ቻናሉ ባለቤት ኢሳያስ ማለት ነው። ኢሳያስ በሚል ቻናል በዩቲዩብ ፕላትፎርም ባለፈው ቀርበንላችሁ ነበርና በሰዓቱ በስናወራ የሆነ ንትርክ ነገር ገጥሞንም ነበር። ከዛም በኋላ እንደውም በሱ በድጋሚ ቀርበንነት ነበር። በፊት የአብርሽ ፍቅረኛ በተባለችው ከነፂ ጋር አንዳንድ ነገራቶች አውርተን ነበር በሰዓቱ። ግን በሁለቱም ሰዓት ስንቀርብ በጥሩ መልክ አልነበረም። ሶልቭም ለማድረግ ብንሞክር ነገራቶች ግን በጭቅጭቅ ባለመግባባት ተፈቶ ነበርና ኢቭን በድጋሚ ሁላ ከኢሳያስ ጋር ጥሩ ሙድ አልነበረም። ከኔም ሆነ ከሱ ያን የምንታረቅ ነገር አንዳንድ ነገሮች ታይቶብናል እና ዛሬ ደግሞ በምን መልኩ እንዴት እንደሆነ ያሰበው ምን እንዲሆን ለተንኮልም ይሁን ለበጎም ነገር በምን መልኩ እንደሆነ አናውቅም። ደውሉ ላግኛችሁ ብሏል። ግን በምን መልኩ እንደሆነ እኛም አልገባንም እስከዛሬ። ምናልባት የሱ ሐሳብ አዲስ ነገር ሊኖር ይችላል፣ ሌላም ነገር በምን እንደፈለገን አናውቅም። እናገኘው ብሎ ነበር። እንግዲህ ዛሬ ፈቃደኛ ሆነን ለማግኘት እሱም ተጠባብቀናል። እንግዲህ ፋሚሊዎች አዲስ ነገር የሚሆን ለበጎም ለክፋት የሚሆን በምን አቀራረብ አላውቅም። ምናልባት እሱ ከመጣ በኋላ አንዳንድ ነገር ሊነግረን ይችላል። የምትለው ነገርም ካለ ከአንዳንድ ነገር በላቸውና እንግዲህ ወደ ማለት እሱ እስኪመጣ እንጠብቃቸው። ፋሚሊንም ያው እኛን እንዲህ እስኪጠብቁን በአክብሮት እንጠይቃለን እንዲጠብቁን ያለውን ነገር ሜቢ ፋሚሊዎች በባለፈው በኢሳያስ ቤት የተፈጠረውን ነገር ያላያችሁ ቤተሰቦች ልትኖሩ ትችላላችሁ። ትንሽ ጥል ነበር የተፈጠረው። ማለት ከኔም ከአዲስም ጋር ተጣልተው ነበር። ከአዲስ ጋር እንደውም በጣም ከሚባለው በላይ ተጋጭተው ነበረ እና ሁለቴ አግኝተነው ነበር። ሁለቴም በማይሆን ነገር ነበር። ማለት እላፊ የማይሆን ችግር ተፈጥሮ ነው የተለያየ ነው። ይደውላል ብዬ እኛን ይፈልገናል ብዬ አላሰብኩም ነበር። ከዛ በኋላ ማለት ጭራሽ አለመግባባት ማለት ነው። የሆነ ያለውን ነገር አለማወቅ አይነት ነገር ነበር በሱ ላይ ያየ ነው እና ያው አንዳንዴ ደግሞ ስሜታዊነት የሚባል ነገር አለና በሰዓቱ እኛም ስሜታዊ ሆነን ነበረ። እሱም የሚናገራቸው ቃላቶች ትክክል አልነበሩም እና በዛ ይመጣ ተጣልተን ነበር። ምን እንደተፈጠረ አላቅም። በዚህ 3 ቀን ውስጥ ደውሎ ለአዲስ እንገናኝ ምናምን አለው። አዲስ መጥቶ ጠየቀኝ እና እናገኘው ወይ የባለፈው ልጅ ምናምን አለኝ። ያው ልናገኘው ፈቃደኛ ነበር ነው ቢኮዝ ሜቢ አዲስ ነገር ሊፈጠር ይችላል
ምናልባት ጥሩ ነገር በጥሩ ይሆናል የሚመጣው። ብቻ እስኪ እንዴት እንደደወለ ለጥሩ ይሁን ለመጥፎ አናውቅም። አዲስ ይመስለኛል እየመጣ ነው። እሱ ነው አይደል? ፋሚሊዎች እያወራው መጥቷል። ሰላም ያርጋው ብጥብጥ እንዳይነሳ እስኪ ምንም ቢሆን እንጋፈጣለን። ኢሳያስ እንዴት ነው? ሰላም ነው። ዛሬ እንግዲህ ፈልገን መሰለኝ ባለፈው በአንተ ቤት ተገኝተን ዛሬ በእኛ ቤት ለመገኘት ፈቃደኛ ሆና ሊሆን አዲስ ነገር እንጃ አለና ላገኛችሁ ብለህ ደውለኸኛል። አስጨነቀኝ ግን አይ ማለት ባለፈው ትንሽ ማይሆን ነገሮችን ነበር አድርገን የተለያየን፣ ሳንግባባ ነበር የተለያየ ነው። መግባባት እየቻለን አለመግባባት ፈጥረን ነበር የተለያየ ነውና ያው እንግዲህ ቤተሰብ ማወቅ ያለበት ነገር ስለሆነ እነሱ አውቀውት የተጀመረ ነገር ስለሆነ እያንዳንዱ ነገር እነሱ ማወቅ አለባቸው ብዬ ስላሰብኩ ያው አንተንም ደውዬ ያናገርኩክም ለዛ ነው። ያው ነገራችን እስከዛ ድረስ የሚያደርስ ነገር አልነበረም። ደውዬ ላዋራክም አልፈልግም ነበር፣ ግን ብቻ ትንሽ ዛሬ ለየት ያለ ነገር ይዤ መጥቻለሁ። ማለት በመጀመሪያ ደረጃ ለተፈጠሩት ነገሮች በሙሉ ለፋሚሊ ይቅርታ መጠየቅ እፈልጋለሁ። ያው መግባባት እየተቻለ አንዳንዴ ሰው ልጅ ለሌላ ለሰብ ነገሮች ለሌላ ለመጥፎ ነገሮች ሲቸኩል በጣም ያስጠላል እና ለዛ ነገር በጣም ሶሪ። እና ዛሬ ላገኛችሁ የፈለኩበት የመጀመሪያው ምክንያቴ ያው ከእናንተ ጋር ከተለያየሁኝ በኋላ ስትለቁት የነበረውን ቪዲዮ አይቻለሁ። ባለፈውም ስለ መቅዲ ያወራችሁትንም ቪዲዮ አይቻለሁ። ጓደኛዋም ተብዩዋ የሄርሜላ ጓደኛ ተብዩዋ እሷንም አግኝቻት ነበረ። ያው ብዙ ሰዎችን ለማግኘት የተገደድኩበት ምክንያት ነገሩን ማጣራት ስለፈለኩኝ ነው። ምክንያቱም በዛን ሰዓት እንደዛ እኔ ላይ ስትጮህ የነበረበትን ምክንያት ማወቅ ስለፈለኩ ነው። እና የሄርሚንም ጓደኛ አግኝቻት ነበር፣ እነ መቅዲንም አግኝቻቸው ነበርና ያው ትንሽ የሚጋጭ ሀሳብ ነው። በእርግጥ የዛን ሰዓት እኔ እናንተ ቀጥታ አላማችሁ እኛን ለመወንጀል ወር ደግሞ እኛን ወንጀለኛ ለማድረግ አስባችሁ የመጣችሁት ነገር ነው መሰለኝ እንጂ እንደዚህ እውነታ እንዳላችሁ አልገባኝም ነበር። ማለት አሁን ከነሱ እንደሰማሁት ከሆነ ያው ልክ ናችሁ። በሰዓቱ እናንተም የምታስቡት ነገር ነው፣ ማሰብ ያለባችሁ ነገር ነው ያሰባችሁት በሰዓቱ። በእናንተም አልፈረድኩኝም። በቃ ከሰማሁት ነገር አንፃር እናንተም ላይ አልፈረድኩም። እኔ መሰለኝ በሰዓቱ ቀጥታ በቃ እኛን ለመወንጀል ብቻ የተነሳችሁ አይነት ነገር ነበር የመሰለኝና ይቅርታ ለመጠየቅ አይደለም፣ እናንተን ይቅርታ ለመጠየቅ አይደለም የመጣሁት፣ ግን ሐሳቡን እንድታውቁት አክል ነው። ያን ሁሉ ነገር ከሰማሁኝ በኋላ ትንሽ በራሴ እንትን ብያለሁ። በቃ እንደ ማሰብ ነገር አልኩኝና ነው ለእናንተም የደወልኩላችሁ እና ለዛ ነው ዛሬ እነዚህን ሐሳቦች ነው ራሴ ላይ እንትን አድርጌ ለእናንተም እስከ መደወል ድረስ ለፋሚሊም ካሜራ ላይ መጥቼ እስከ ማውራት ድረስ የደረሱት በዛ ምክንያት ነው። ምናልባት ማለት የምትፈልጉት ነገር የደበራችሁም ቅር ያላችሁም ነገር ካለ ማውራት ትችላላችሁ። እሺ ማለት እውነታውን ነው። በዚህ መልኩ ስለመጣ እጅግ አድርገን እናመሰግናለን። በእኔም በሱም እንግዲህ በቤቱ በቻናል ፋሚሊዎች እጅግ አድርጌ አመሰግናለሁ። ማለት በሰሞኑ በአንተ ቤት በተለቀቀው በጥሩ ሙድ አይደለም፣ ተጨቃጭቀናል፣ ተናታረከናል። የሆነ በቃ አላግባብም ምን ያፈላፊ ሁላ እንትን ብለን ነበርና በእርግጥ ይሄ ነገር እውነት ነው። ቀደም ስለዚህ ስለመጣ ያለውን ነገር ፋሚሊ ስላቀረብክላቸው እውነቱን እጅግ አድርገን እናመሰግናለን። ግን አሁን ያልከውን ነገር እውነት እንደሆነ እኛም ሆነ
ፋሚሊ በምን አክል እርግጠኛ ነህ አንተ? አሁን እኛን ምናልባት ማለት እሱን በሌላ መልኩ ለመበቀል ወይም ሌላ ነገር አስበህ እኛን ቀርበህ ለመጉዳት አስበህ ከሆነ በምን እናረጋግጣለን? አሁን ያልከው ነገር አግኝቻቸው አውርቻቸው ብለህ ነበር። ይህ የአንተ ሀሳብ ነው። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። ግን ለእኛ ደግሞ ምንም ማስረጃ የለንም። ትላንትናም እየተፈጠረ ያለው እንደዚህ አስመስለው ጠቃሚ መስለው ጎጂ የሆኑ ነገር ነበር እያደረጉ ያሉት። እንግዲህ በፊት ለፊት ሌላ ነገር ያስመስላሉ፣ ከጀርባ እያረዱ ነበርና እየተገበረ ያለው ምን ያክል እርግጠኛ መሆን እንችላለን? እኛም ሆነ ፋሚሊ ኦዲየንስ በምን መልኩ ሊረዱት ይችላሉ? ያለውን ነገር ግልጽ አድርገን ተስረዳ። ማውራት የምፈልገው ስለኔና ስለ ራሴ ብቻ ነው፣ ሌላውን አይደለም። እኔ የሄድኩበትን ርቀት የሰማሁትን ነገር ያወቅኩትን ነገር ነው ለእናንተ መጥቼ መናገር የፈለኩት እንጂ ስለምንም ነገር አይመለከተኝም። አሁን ቢሆን ማለት ነው ስለእናንተ ስለምታስቡት ነገር ምንም አይመለከተኝም። ግን አሁን ላይ ከሰማሁት ነገር አንጻር ከአየሁት እንትን ካልኩት አንጻር በራሴ በሄድኩበት መንገድ ርቀት ባወቅኩት ልክ ነው እናንተንም ልነግራችሁ የመጣሁት ፋሚሊን ልነግራችሁ የመጣሁት እንጂ ስለሌላው ስለምትለው ነገር አሁንም ቢሆን እኔ አይመለከተኝም። ይቅርታ አድርግልኝ። ይህንን ለመናገር ነው እናንተንም አግኝቻችሁ ቤተሰብንም አንዳንድ ትፍን የነገርኳችሁ ለዛ ነው። ይህን ለመናገር ነው። ፋሚሊ የምትላቸው ነገር ካለ እናንተ ማለት ትችላላችሁ። አሁን ግን እኔ መሄድ አንዴ ልጠይቅህና ከመሄድ በፊት ልክ ነህ፣ ምናልባት ላይመለከት ይችላል ስለኛ። ግን ምን መሰለህ እውነት ምንጊዜም እውነት ነው። እውነት ምናልባት በጊዜና በቦታ የሆነ ሰዓት ልትሸሸግ ልትደበቅ ትችላለች። ግን መቼም ሆነ መቼም እውነት ተደብቃ አትቀርም። የሆነ ቀን ጊዜና ቦታዋን ጠብቃ ትወጣለችና አንተ እንዳልከው አይመለከተኝም እንዳልከው ላይመለከት ሊሆን ይችላል። ግን ምን መሰለህ ሰው ነህ፣ ስለሰው ታስባለህ። አንተ ትክክለኛ ሰው ከሆንክ የሰው ጉዳትን አትፈልግም ብዬ አስባለሁ። ኖርማል አእምሮ ካለክ ነፃ አስተሳሰብ ካለ የሰውን ጉዳት አታስብም። ለዛም ለማለት የፈለኩት ይህንን ጉዳትን ካሰብክ እከሌን ጠይቃቸዋለሁ ብለሃል። በእርግጥ እኛ ምንም እንደጠየቃቸውም እንዳልጠየቃቸውም ምናልባት በንጹህ ልቦና አምነን ተቀብለን ሊሆን ይችላልና አሁን ምን ያክል እርግጠኛ መሆን አለብን ነው እውነታውን እንደተናገርክ ያለውን ነገር እኛን ላለመጉዳት እንደቀረብክ የእውነት ጠይቃቸዋል ወይ ነው ለማለት የፈለኩት። ይሄ ነገር ግልጽ አድርግልኝና። ግልጽ ነው። መጀመሪያም ሳወራ የነበረው እውነት ካልሆነ መጀመሪያውም አልጀምረውም። እውነታውን ከሆነ የምትፈልገው እኔ መሄድ ባለብኝ ርቀት ሄጃለሁ። እነ መግቢንም አግኝቻቸዋለሁ። ጓደኛዋን ተብዬ ከአንተ ጋር መጀመሪያ ሰዓት ቪዲዮ ስትሰራ የነበረችዋ ልጅም አግኝቻታለሁ። ሰምቲንግ እኔ ያን ነገር አድርጌዋለሁ። በራሴ በኩል ያለውን እውነታ ነግሬያለሁ። ማመን ያለ ማመን ደግሞ የእናንተ ድርሻ ነው። እኔ መናገር ስላለብኝ ተናግሬያለሁ። አሁን እዚች ጋር ብዙ ባላወራ ደስ ይለኛል። እናንተም አክብራችሁኝ እዚህ ድረስ ስለጠራችሁኝ በጣም ነው የማመሰግነው። ብሄድ ደስ ይለኛል አሁን። እሺ አመሰግናለሁ። እንግዲህ ፋሚሊዎች ያለውን ነገር አብረን አይተናል። እውነቱን ለመናገር ከሆነ ረፍዶም ቢሆን እውነቱ ስለገባው በጣም በጣም ደስ ብሎኛል። በእኔ በኩል አዲሴ ማለት ባለፈው ከነበረው ነገር አንጻር እንደዚህ ራሱ አልጠበቅኩ። ማለት ሌላ ክፉ ነገር ይመጣል ምናምን ብዬ ነበር ያሰብኩት። ብቻ እውነት ሁሌም እውነት ነው፣ ተሸሽጎ አይቀርም። ጊዜውን ጠብቆ እንደሚወጣ ግልጽ ነው። ምክንያቱም የባለፈውን ቪዲዮ ብታዩ ዛሬ ይሄ ነገር ይፈጠራል ብላችሁ ጭራሽ የማታስቡት ነገር እኔ ራሱ ጭራሽ አላሰብኩም እና ዛሬ ይሄ ነገር መፈጠሩ በጣም በጣም ደስ ብሎኛል። በዚህ መልኩ ደግሞ እሱም ማለት በዚህ ነገር የተረዳሁት ነገር ቢኖር ነገሮችን ለማረጋገጥ ሲል የሄደበት እርምጃ ራሱ ጀስት አለ አይደል። አንዳንድ ሰዎች አሉ አዲስ ቀጥታ በራሳቸው አስተሳሰብ ያስባሉ፣ በዛው ፈርዶ የሚሄዱ ሰዎች አሉ። ኢሳያስ እንዳየሁት ከሆነ ግን የሆነ እውነቱን እስኪያውቅ ድረስ የማያውቀው አይነት ሰው ነው ባየሁት ልክ ማለት ነውና ያን ያህል እያሞገስኩት ያለሁት
እውነተኛነቱን ስለወደድኩት ነው ማለት ጀስት መቅዲ ጋር ድረስ እስከመሄድ ጓደኛዋ ጋር ድረስ እስከመሄድ እንደዚህ ይሄዳል ብዬ አልጠበቅኩም እኔ ጭራሽ ማለት ነውና ፋሚሊዎች ያለውን ነገር አይታችኋል። በእኔ በኩል በጣም ደስ ብሎኛል እውነቱን በማወቁ። ይህን እውነት ደግሞ ልክ ኢሳያስ እንዳወቀውም ሌላውም ሰው አብርሃምም እንዲረዳ እፈልጋለሁ። ኢሳያስ ልክ እንደተረዳው አብርሃምም ይህንን ነገር ቪዲዮዎችን አይቶ እንዲረዳ በጣም በጣም ምኞቴ ነው። ሜቢ ደግሞ አይቀርም፣ በጣም በቅርቡ አይቀርም እንደሚረዳ እርግጠኛ ነኝ። በዙሪያ ያሉትን ሰዎች እናናገርና ከቻልን ደግሞ እሱን አግኝተን በአካል በዙሪያ ያሉ ጓደኞቹ እንዲነግሩት እናደርጋለን። ካልሆነም ደግሞ ባለው አጋጣሚ ከቻልን እሱን አግኝተን ያለውን እውነት ልክ እንደ ኢሳያስ እሱም ተረድቶ ህይወቱን እንዲያስተካክል እናደርጋለን። እና ፋሚሊዎች በእኔ በኩል እምላችሁ ነገር የለኝም። ቁጭ ብላችሁ ስለተከታተላችሁን በጣም 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 አድርጌ አመሰግናለሁ። ፋሚሊ አዲስ የምትለው ነገር አለ የመጨረሻ? እሺ መልክ ግን አንድ ነገር ማወቅ ያለብን ነገር ኢሳያስን በዚህ ልክ ደረጃ በዚህ ተረጋግቶ መንፈስ እንዲህ ስላወራን እጅግ አድርገን ልናመሰግን ይገባልና እና ምን መሰለ እሱ እውነታውን አውቆ ለዚህ ከቀረበ ሌሎችም ሰዎች እውነታውን አውቃችሁ ማለት በስራ በስተጀርባ ከሚወራችሁ በስተጀርባ እውነታውን አውቃችሁ እንድትቀርቡ እንፈልጋለን። ግን እኛም ደግሞ አሁን መጣር ያለብን ነገር እንግዲህ ሌላ ሰው ማለበትን ስለሚባል መቅዲን እንደምንም በመጀመሪያ ነፂን ካገኘነት ነፂን እናወራታለን። ነፂ ከቻልን ያለውን ነገር እውነታውን እንድትነግረን እንፈልጋለን። ከዛ ባሻገር ግን ምናልባት በአሁኑ ሰዓት አብርሃም መቅዲን እናገኛለን። ለማግኘት በጣም መጣር አለብን። የበኩላችንን ጥረት ማድረግ አለብን። አብርሃም በዚህ ሰዓት ላናገኘው እንችላለን ያለበትን ቦታ መንገድ ስለሄደ። ከዛ ባሻገር ግን መቅዲን እንደምን ብለን ማግኘት አለብን። እውነታውን እንድትነግረን እንፈልጋለን። እንግዲህ ቤተሰቦች ያለውን እውነታ በመስማት ለነዚህ ሰዎች በስተጀርባ አሉበት በዚህ ሴራ አለበት የምትሏቸው ሰዎች እንዲደርስላቸው በአጥብቄ የምመክራችሁ ነገር ሰብስክራይብ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ቸር ያቆየን። መልካም ቀን።